አርቲፊሻል ኢንተለጀንስ በ2012 ዓ.ም ነው የተቋቋመው። ይህም እንግዲህ ክቡር ጠቅላይ ሚኒስትር ወደ ኃላፊነት ከመጡ በኋላ በዚህም በቴክኖሎጂ ዙሪያም በደንብ ከዚህ በፊትም ሲሰሩ ስለነበረ የመጀመሪያው ተቋም አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ያስፈልገናል ብሎ ሀሳብ ሲያቀርቡ ብዙ መነሻዎችን ነበር ሲያቀርቡ የነበረው ማለት ነው። እንደ ሀገር ከዚህ ሴክተር የወደፊት በጣም ትልቁ ዓለም የሚወዳደርበት ነው ብሎ ሲሰሩ የነበረው እንግዲህ ዛሬ 2017 ላይ ነው ያለነው። ከ4 ዓመት በፊት ዓለም የት ትደርሳለች ወይም ደግሞ ከ7 ዓመት በኋላ የት ትደርሳለች የሚለውን ነገር ሲታሰብ የነበረው ቀላል አልነበረም ማለት ነው። አሁን አንደኛ ቻሌንጅ የሆነ እየመጣ ያለው የትልቁ መወዳደሪያ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ነውና እዚህ ላይ ኢትዮጵያ መስራት አለበት የሚል ሀሳብ ነው የቀረበው። እዚህ ላይ ሲሰራ ግን ምንድነው ሀገር ውስጥ ችግር እንደ ችግር ይህ ተቋም ከተቋቋመ በኋላ እንደ ችግር የሚፈታልን የሚለው ነገር ማየት ነበረብን ማለት ነው። እንግዲህ ሲያስቀምጡም የነበረውና እንደ ችግርም ስናይ የነበረው አንዱ ትልቁ ቅድም አጣን ያልነው የዳታ በደንብ ማንከባከብ፣ ዳታን በደንብ ማስቀመጥ፣ ከማስቀመጥም አልፎ ዳታን ለችግር ፈቺ መዋል አንዱና ትልቁ ያስፈልጋል የሚል ነው። ሌላው የትምህርት ተቋማት አርቲፊሻል ኢንተለጀንስን በመጠቀም ለትውልድ ቴክኖሎጂን ማስተላለፍና ቴክኖሎጂን ተጠቃሚ እንዲሆን የማድረግ ጉዳይ ነው። እንደ ካሪኩለምም ትምህርት ቤት ውስጥ አልነበርም፣ ፕላስ ፖሊሲዎችም አልነበሩ። አሁን ትልቁ ለአንድ ሀገር እንግዲህ ስትራቴጂ ነው፣ ፖሊሲ ነው፣ ስታንዳርድ ነው። ይህንን ላይ ሆነን ነው እንግዲህ ለዛ አቺቭመንት የምናደርገውና እነዚህ ሁሉ እንዲዘጋጅ ነው እየተደረገው። አንዱ ፖሊሲ ካላገዝከው በስተቀር ተቋም ማቋቋም ብቻ ሳይሆን በስትራቴጂ ካላገዝ ጥቅም የለውም በሚል እሱም እንዲቋቋም የተደረገበትና ሰው ኃይል ላይ መስራት እንዳለብን፣ በተለይ ደግሞ የምርምር ተቋማት አንድ ተመራማሪ ስራ በሚሰራበት ጊዜ ለዛ ስታንዳርድ የለንም የምናግዝበት፣ ያንን ተመራማሪ አግዘን የሚመራመርበትን ወደ ውጤት የምንቀይርበት እንደ ሀገር አልነበረንም። እሱንም እንዲሰራ ነው አንዱ። ሁለተኛ ዳታ ስንል እንግዲህ የዳታ ሴንተር የምናስቀምጥበት፣ እነዚህን ዳታዎች የምናስቀምጥበት ዳታ ሴንተር ደግሞ ያስፈልጋል። ይህም እንደ ሀብ ወይም እንደ ዳታ ሴንተር ማስቀመጫ ዳታዎችን የምናስቀምጥበት ክላውድ ቲር 3 ሞጁላር ዳታ ሴንተር የሚባል እንደ ሀገርም ያስፈልገናል። ይህን ሁሉ አንድ ላይ የሚያገናኝ የሚያገለግል ዳታን ለችግር ፈቺ የሚያውል ተቋም ያስፈልገናል። የሌላው ኤክስፒሪያንስ የሌላው ሀገራት ልምድን ተሞክሮም የሚያሳየው ይሄ ነው። አርቲፊሻል ኢንተለጀንስ በመጠቀም እነዚህ ሁሉ ችግሮችን ለካፓሲቲ ቢልዲንግ፣ ለዳታ ማስቀመጥ፣ ለዳታ መተንተን፣ ዳታን ተንትኖ ዳታን ለችግር ፈቺ መዋልና ሁሉንም ሴክተር አርቲፊሻል ኢንተለጀንስ እንዲጠቀምበትና ይህንን አዌርነስ የሚፈጥር ይህንን ስራ ለተቋማት ኢምፕሊመንት የሚያደርግ ተቋም ያስፈልገናል የሚል ነው የነበረው ችግሩ ማለት ነው። በተጨማሪም እንግዲህ አይቴ ከሆነ ሁሉም ተቋማት የኢትዮጵያ ተቋማት ለየብቻ ነው የሚሰሩት። ተቋማት አንድ ላይ ካልሰሩ፣ ዳታ ካልተለዋወጡ፣ እውቀት ሼር ካልተደራረቡ ወይም እውቀትን አንዱ ጋር ያለውን እውቀት ለሌላው ካልዋለ እውቀትም ዳታን ባክኖ ነው የሚቀረው ማለት ነው። ስለዚህ እነዚህን አንድ ላይ የሚያስተሳስር ዳታ ሴንተር ያስፈልጋል፣ ተቋምም ያስፈልገናል። ያ ተቋም አርቲፊሻል ኢንተለጀንስ መቋቋም ያለበት ለዓለም መወዳደርም ኢትዮጵያ መወዳደር በዲጂታል ቴክኖሎጂ መወዳደር ካለባትና ራስን ሀገር ትራንስፎርም ማድረግ ካለብን አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ተቋም ያስፈልጋል የሚል ስትሮንግ የሆነ አግሪመንት ነበራቸው። እንግዲህ በመጨረሻ በ2012 ዓ.ም ተሳክቶላቸው ይሄ ተቋም እንዲቋቋም በሚኒስትሪ ኦፍ ካውንስል ወይም በሚኒስትሮች ምክር ቤት እንዲቋቋም አድርጓል ማለት ነው። ያው እንግዲህ በጣም አርቲፊሻል ኢንተለጀንስ ከተቋቋመ በኋላ እነዚህን ችግሮች ለመፍታት መሬት ላይ ያለውን ችግሮች ለመፍታት አንዱ ትልቁ የጀመርነው በተለይ ከክላውድ ዳታ ሴንተር የሚባለውን ቲር 3 ሞጁላር ዳታ ሴንተር ገንብተን ተቋማት ወደ 30 የመንግስት እና የግል ተቋማት እየተጠቀሙበትና እየሰሩበት ነው። አንዱ ትልቁ ለዚህ ሴክተር በጣም ችግር የነበረው ዳታ ሴንተር ነው። ይሄን ሙሉ በሙሉ ፈተናል። እንግዲህ አንዱና ትልቁ ደግሞ የትምህርት ተቋማት ጋር መስራት ነው የነበረብን። አርቲፊሻል ኢንተለጀንስ እንግዲህ በተቋም ብቻ የሚሰራ አይደለም። ሞቷችን አርቲፊሻል ኢንተለጀንስ ለሁሉም የሚል ነው የኛ መሪ ቃል። ይሄም እንግዲህ በዚህም ደግሞ ራያችን አርቲፊሻል ኢንተለጀንስ በ2022 ዓ.ም
በአርቲፊሻል ቴክኖሎጂ ከአፍሪካ ግንባር ቀደም የሚያረጋትን ተቋም እውን ለማድረግ ነው እየሰራን ያለ ነው። ከዛ ውስጥ እንግዲህ የሰው ኃይል መወዳደሪያ ነው ማለት ነው። ሰው ላይ ካልሰራን የፈለገ ቴክኖሎጂ ቢኖር የፈለገ ትልቅ ተቋም ቢኖር ሰው አቅም ግንባታ ላይ መሰራት አለበት በሚል ከኤሌመንተሪ ጀምሮ ከሃይ ስኩል ጀምሮ አዌርነስ እና የኤአይ ክለቦችን በማቋቋም ስራዎችን ጀምረናል። ሌላው ደግሞ ሰመር ካምፕ የሚባል አለ። ሐምሌና ነሐሴ የክረምቱ መርሃ ግብርን በመጠቀም ወጣቶች ታሌንትድ የሆኑ ወጣቶችን በመምረጥ ስልጠናዎችን እየሰጠን ነው። በዚህ ባለፈው ክረምት ብቻ ሰመር ካምፕ በሚል በክረምት መርሃ ግብር ወደ 211 ከሀገሪቷ የተውጣጡ በጣም ታሌንትድ የሆኑ ተማሪዎችን አስመርቀናል። ይሄም እንግዲህ በሶፍትዌሮች ላይ ፓይተን ሶፍትዌር የሚባል አርቲፊሻል ኢንተለጀንስ ላይ፣ ሮቦቲክስ ላይ፣ አይኦቲ ላይ ነው ያስመረቅነው። በርካታ ኢትዮጵያኖች በማስተማር ላይ ተሳትፏል። ወደ 30 በላይ የሚሆኑ አስተማሪዎች ናቸው የተሳተፉበት። ይሄ አንዱ ካፓሲቲ ቢልዲንግ ላይ እየሰራን ያለነው ነው። ሌላው እንግዲህ ትልቁ ነገር ደግሞ በትምህርት ተቋም በዩኒቨርሲቲ ጋር ካሪኩለም በመቅረጽ በአርቲፊሻል ኢንተለጀንስ የማስተርስና የፒኤችዲ ፕሮግራም ጀምረናል። ይህም እንግዲህ ከማስተማርም አልፋውን የሁለተኛ ዓመት ተማሪዎች አሉ ማለት ነው። ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ሁለተኛ ዓመትና የአንደኛ ዓመት አለን። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ካሪኩለም በመምረጥ አሁን ተማሪዎችን የመምረጥና የማስገባት ስራ ላይ ነው ያለነው። ሌሎቹ ዩኒቨርሲቲዎችም አዲስ አበባ ዩኒቨርሲቲም እየሰራበት ነው። ሌሎቹ ዩኒቨርሲቲም እንግዲህ በትምህርት ካሪኩለማቸው ውስጥ አስገብቶ ይህንን በትክክል የሰው ኃይልን የማፍራቱ ጉዳይ እየሰራንበት ነው ያለነው ማለት ነው። ሌላው እንግዲህ የሀገራችን ቋንቋዎች የማሽን ላንጉዌጅ ናቹራል ላንጉዌጅ ፕሮሰሲንግ የሚባለው የሀገራችን ቋንቋዎች የማሽን ቋንቋ ሊሆን አልቻሉም። ይህንን እንደ ተቋም ኢኒሼቲቭ በመውሰድ 5 የሀገራችን ቋንቋዎች ላይ እየሰራን ነው። አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ሶማሊኛ እና አፋርኛ ላይ ነው እየሰራን ያለ ነው። ይሄ እንግዲህ ምንድነው በተለይ የአገልግሎት ዘርፉን ሙሉ በሙሉ የሚቀይር በተለይ በድምፅ የተቀመጡትን ወደ ጽሁፍ የሚቀይር ከአንዱ ቋንቋ ወደ ሌላኛው ቋንቋ ትርጉም የሚሰጥልን ይሄ ዓለማት በጣም እየተጠቀሙበት ያለው ይሄ ትልቅ ሪሶርስ ወስዶ የሰራንበትና አንዱ ትልቁ ሰክሰስ ነው ማለት ነው። ሌላው እንግዲህ እንዳልኩ ኤአይ ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ ወይም በኢንስቲትዩት ብቻ ተሰርቶ እዚህ የሚቀር ሳይሆን ተቋማት ጋር አብሮ መስራት ነው። ብዙ ተቋማት ጋር እየሰራን ነው። ለምሳሌ ጠቅላይ ፍርድ ቤት ጋር ሄዳችሁ ቢታዩ ከጠቅላይ ፍርድ ቤት ጋር የሰራ ነው የኤአይ የትራንስክሪፕሽን ሲስተም። ከዚህ በፊት አንድ ውሳኔ ከተወሰነ በኋላ የድምፅ ትራንስክሪፕሽን አልደረሰም በሚል ከ3 ወር እስከ 6 ወር ይቆይ ነው የነበረው። አሁን ኤአይን በመጠቀም ስማርት ኮርት ሲስተም ኢምፕሊመንት አድርገን ሙሉ በሙሉ ዳኛው ውሳኔ እንዳስተላለፈ በሃርድ ኮፒ በፕሪንት አውት ወስዶ የሚጠቀሙበትና ይህን ስራ እንዲያቀላጥፍ እንግዲህ ኤአይ ፎር ኦል ስንል ሁሉም ሴክተር ላይ ገብተን ነው እየሰራን ያለ ነው። በተለይ ደግሞ የጸጥታ ተቋሙ ጋር በትክክል በተለይ ከፖሊስ ጋር የሰራ ነው። በጣም ብዙ ስራዎች ነው ያሉን። በናቹራል ላንጉዌጅን ኢንተግሬት በማድረግ በጤና ዘርፉ ላይ በጣም በርካታ ስራዎችን ሰርተናል። በግብርና ዘርፉም ሰርተናል። በከስተም ዙሪያ ላይ ብዙ ስራዎችን ነው የሰራ ነው። ኢትዮጵያን ኤሌክትሪክ ካርጎ ትራኪንግ የሚባል በጣም ትልቅ ሲስተም በተለይ ኢምፖርት ኤክስፖርት ወይም የገቢውና ወጪ እቃዎች ላይ ቁጥጥርና ክትትል የሚደረግበትና ኢትዮጵያን በኤክስፖርት ኢምፖርት ስታንዳርዱን ከፍ የሚያደርግ ኤአይ ሶሉሽኖችን ሰርተናል። ይሄ እንግዲህ በጣም ከብዛት ጥቂቶቹን ነው አሁን እየገለጽኩት አለው። በትልቁ ነገር ምንድነው ሰው ልጅ እንዲያውቅ ኢትዮጵያኖች አርቲፊሻል ኢንተለጀንስን እንዲያውቁ የዳታ ጥቅምን እንዲያውቁ ወጣቶች ላይ የሰራናቸው ስራዎች እና አዌርነሱ ሚዲያውም የሰራው ነገር ትልቅ ነገር ነው ማለት ነው። በርካታ ከዓለም ሀገራት መሪዎች ይመጣሉ። በሚመጡበት ጊዜ ኢትዮጵያ በዚህ ደረጃ አርቲፊሻል ኢንተለጀንስ ተቋም አቋቁማ እነዚህን ውጤቶች ላይ መድረስ በጣም አፕሪሺየት አድርጎ ነው የሚሄዱትና የኢትዮጵያን ኢሜጅም የኢትዮጵያንም በተለይ ከቴክኖሎጂ አጠቃቀም ሙሉ በሙሉ የቀየረ ነው ማለት ይቻላል ማለት ነው። አሁን እንግዲህ በተለይ የዲጂታል ኢኮኖሚውን ለመገንባትና በተለይ ከአገልግሎት ዘርፉ ጋርም እየሰራን ያለ ነው። እንደ ዲጂታል ካውንስል አርቲፊሻል ኢንተለጀንስ የዲጂታል ካውንስል አባል ነን። በዚህ መሰረት እንግዲህ ኤአይ እዛ ውስጥ
በተለይ የሀገር እቅዶች በሚወጡበት ጊዜ ደግሞ እቅድ ብቻ ሳይሆን አፈጻጸም በሚታይበት ጊዜ ያንን የማየትና ያንን ኢንፑት ለመስጠት እድሉን አግኝተናል። በዚህም ደግሞ እያንዳንዱ ስትራቴጂና ፖሊሲ በሚቀርጽበት ጊዜ ያን ስትራቴጂና ፖሊሲውን አርቲፊሻል ኢንተለጀንስን ኢንትሮዲዩስ ወይም ደግሞ እንዲጨምርና ምን ያህል አርቲፊሻል ኢንተለጀንስን በመጠቀም ምን ያህል አገልግሎቴን ከፍ አድርጌያለሁ የሚለው ነገር እያንዳንዱ ተቋም እያንዳንዱ አሰራር ላይ እንዲገባ እያደረግን ነው ያለ ነው። እንግዲህ ዓለማት አሁን በቃ የግሮዝ ኢንዴክሳቸውን ከአርቲፊሻል ኢንተለጀንስ በመጠቀም ምን ያህል ጨምሬያለሁ ብሎ የሚያዩበት በተለይ ደግሞ አገልግሎት ዘርፉ እኛ ሀገር እንግዲህ በጣም ቻሌንጂንግ ነው። አሁን ቤቱ ተቀምጦ በተፈለገው ሰዓት በፈለገው ቦታ ላይ ሆነው አገልግሎት የሚገኝበት ነው ሀገራት እየሰሩ ያሉት። አርቲፊሻል ኢንተለጀንስም እያልን ያለ ነው እንደ ተቋምም ሁሉም ተቋም ይህንን ተጠቅሞ ሰው ኦንላይን ሰርቪስ ኦንላይን ፔይመንት ቤቱ ቁጭ ብሎ ማግኘትና መጠቀም መቻል አለበት። ለዛም ደግሞ ግብዓቶችን እናግዛለን። በሶፍትዌር ግንባታዎች ላይ በነፃ እያገዝን ነው ያለ ነው። በዳታ ስቶሬጅ ያን ፕሮሰስ ለማድረግ ቻሌንጅ እንዳይሆንባቸው ክላውድ ዳታ ፕሮቫይድ እያደረግን ነው ያለ ነው። ስለዚህ ወደፊት መወዳደሪያው ወደድንም ጠላም አርቲፊሻል ኢንተለጀንስ መሆኑ አይቀርም። አሁንም ራሱ እየሆነ ነው ያለው። በጣም በፍጥነት እየተጓዘ ነው ያለው ይሄ ሴክተር። ይህ ሴክተር ደግሞ ካልተቀላቀለና ካልተጠቀም ተቋማት ይወድቃሉ ማለት ነው። እንደ ሀገር ሳይሆን እንደ ሀገር ብቻ ሳይሆን እንደ ተቋም ብቻ ሳይሆን እንደ ሀገር እንወድቃለን። ስለዚህ ኢትዮጵያ ትልቅ ኦፖርቹኒቲ ነው ያለን፣ ተቋም አለን። በዚህ ተቋም ተጠቅመን ሁሉም ሴክተሮች አርቲፊሻል ኢንተለጀንስን በመጠቀም የሚሰጡትን አገልግሎት በ3 እጥፍ በ10 እጥፍ ማሳደግ ይችላሉ። ሰው ሳይንጓላታ የትም ሆኖ አገልግሎት ማግኘት ይችላሉ። ከየትም ሆኖ ማስተላለፍና የፋይናንሻል ሴክተሩን መጠቀም ይችላሉ። ደንበኛቸውንም ደግሞ በቀላሉ ማወቅ የትኛው ደንበኛ በጣም አስፈላጊ ነው፣ ምን ያህል ከኔ ጋር ቆየ፣ እንዴት ነው የሚለው ነገር አርቲፊሻል ኢንተለጀንስ ይህን ሁሉ ለመተንተን ያስችለናል። ስለዚህ ትልቅ ዳታዎችን ተንትኖ ውጤቱን ለማውጣት አርቲፊሻል ኢንተለጀንስ በጣም አስፈላጊ ነውና ይሄ ለእድገትም ለሰላምም ለሁሉም ነገር አርቲፊሻል ኢንተለጀንስ በጣም አስፈላጊ ነው። ይህንን እንግዲህ እኛ የሁሉም ስትራቴጂ ላይ ይሄ ኢንትሮዲዩስ እንዲያደርግ እኛም ደግሞ 10 ዓመቱ ስትራቴጂ እያንዳንዱ ሴክተር ላይ ተጠቅመናል የሚል ቼክ የምናደርግበት የኤአይ ፖሊሲ ጸድቆ ስራ ላይ ውለዋል። ይህንን በእያንዳንዱ ተቋም ላይ እንዲጠቀሙ የማድረግ የዳታ ፖሊሲም የዳታ ስትራቴጂም እየተሰራበት ነው። እሱንም ሙሉ በሙሉ ስራ ላይ እንዲውልና ኢትዮጵያ በዲጂታል ኢኮኖሚ ለራሷ ኢኮኖሚ እድገት ብቻ ሳይሆን ከዓለም ተወዳዳሪ እንድትሆን ለማድረግ እየሰራ ነው ያለ ነው ማለት ነው።